የምንጊዜውም ምርጥ የፍቅር ፊልም ታይታኒክ ፊልም እስኪሰራለት የበቃው ግዙፉ ታይታኒክ መርከብ እንዳልሰመጠ ስንቶቻችን ነው የምናውቀው? እውነታው እንዲህ ነው። የመርከቡ ባለቤት ጄፒ ሞርጋን ሁለት መርከቦች ነበሩት። አንደኛውና ግዙፉ ታይታኒክ ሲሆን ሁለተኛውና እንዲሰምጥ የተደረገው ደግሞ አነስ ያለው ኦሎምፒክ የሚባለው መርከብ ሲሆን ባለቤቱ ጄፒ ሞርጋን እንዲሰምጥ ያስደረገው ለሁለት ምክንያቶች ነበር። አንደኛው ከአደጋ በኋላ ስለሚያገኘው የኢንሹራንስ ብር ሲሆን ሁለተኛው ደግሞ በምትሰምጠው ኦሎምፒክ መርከብ ተሳፍረው ስለሚጓዙ የቢዝነስ ተቀናቃኞቹን በማሰብ ነበር እንዲሰምጥ ያስደረገው። ይህን ከማረጉ በፊት ግን ኦሎምፒክ መርከብን ስሟን ቀይሮ ታይታኒክ ብሎ ቀለምን ማስቀብቶ ነበር። ይህን ሲያደርግ በመርከቡ እሱም ሊሄድ እንደነበርና ነገር ግን መርከቧ ልትሄድ ስትል ጉዞውን ሰርዞ ቀርቶ ነበር። አደጋው ከተፈጠረ በኋላ ከአደጋው የተረፈው ጃክ የተባለው ሰው ለጋዜጠኞች በሰጠው ቃለ መጠይቅ ታይታኒክ እንዳልሰመጠች የሰመጠችው ኦሎምፒክ እንደነበረች ነበር። ይህን ቃለ መጠይቅ ካደረገ በኋላ ግን ብዙም ሳይቆይ እንደሞተ ይታወቃል። ብዙዎችም በባለ ሀብቱ እንደተገደለ ይናገሩ ነበር።